የሚጠሏችሁ ሰዎች በድንገት ሆን ብለው ባይሆንም እንኳን የምትጠጡት ውሃ ውስጥ መርዝ ቢጨምሩ ውጤቱ ምንድነው የሚሆነው? ቀጥታ እናንተን ነው የሚገላችሁ። የምትወዱትም እሱም የሚወዳችሁ የምታከብሩትም እሱም የሚያከብራችሁ ሰው እንኳን ቢሆን እናንተ የምትጠጡት ውሃ ውስጥ መርዝ በድንገት ከጨመረ ሳያስበው ቀጥታ ውጤቱ ምንድነው የሚሆነው? ትሞታላችሁ። አለቀ። የጨመረው ማንም ይሁን ማንም ውስጥ ያለው ነገር ግን እናንተን ይገላችኋል። ሰው ምን ልላችሁ ፈልጌ ነው፣ የምትሰሙት የምታነቡት እያንዳንዷ ነገር ከአፋችሁ የሚወጣው ቃል ጭምር፣ ስልካችሁ ላይ የምታዩት ነገር ጭምር፣ ጓደኞቻችሁ ተሰብስባችሁ በመሃል የሚወራው ወሬ በጠቅላላ እናንተ ዳይጀስት የማድረግ ወይንም ደግሞ አብላልታችሁ ይሄ ነገር ይጠቅመኛል ወይስ አይጠቅመኝም የሚል አስተሳሰብ የማይኖራችሁ ከሆነ በቀጥታ ይገላችኋል። ይሄ ነገር ግን እስኪ ይጠቅመኛል የእውነት አይቆይ እስኪ ላጣራ ብላችሁ ወደ ውስጥ ሲገባ የእውነትም እናንተን ይጠቅማችኋልና እያንዳንዷ የምትሰማትም የምታነባትም ነገር የእናንተ የነገ ህይወታችሁ ላይ ትልቅ ተጽዕኖ ነው የሚኖረው። ሰው የእውነት የማትጠገኑበት ወይንም የእውነት ከፍታ ላይ የማያደርሳችሁ ቦታ ላይ በፍጹም ላለመገኘት መሞከር መቻል አለባችሁ። ምክንያቱም የራሳችሁ ጠበቃ ራሳችሁ ናችሁ። አረ ትልቅ ሰው ናቸው መስማት አለብን። ምን ጅልም ሰው ያረጃል። ምክር ከሁሉም ሰው እንዳትቀበሉ።